بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد السلام عليكم ورحمة الله وبركاته ودنا يتكبرات وندموتشينا توتشي اندمناتشو رمضان سنديت يهيد اللاتشو الله سبحانه وتعالى كباروتشو مهكل مرتو لرمضان كابك عن بوهالا ننينك أناتوتشن دنسومي أدرقن لمكنياتنا ملكام نقروتشن سرتن ودا الله سبحانه وتعالى من كربك هنا ትልቅ ምንዳል ይመነዳን እንዲሁም ደግሞ በዚህ ረመዳን ሳንጠቀም ያባከነው ከሆነ ደግሞ ነገሱ ፊት ሊጠይቀን ነው ማለት ነው ሱብሃነሁ ወተዓላ አላህ ሱብሃነሁ ወተዓላ መልካም ምንዳ ካገኙት ባሮቹ መካከል ያድርገን ረመዳን ውስጥ የሚሰሩ አዳዲስ ዒባዳዎች አሉ በፊትም የነበሩ በፊትም ማይሰሩ አዳዲስ ዒባዳ ስላችሁ ከመውሲሙ ጋር የሚያያዙ ከወሩ ጋር ማለት ነው ልክ እንደ ዋጅብ የሆኑ ጾምና የመሳሰሉት እንዲሁም ደግሞ በሌላው ጊዜም እያሉ በረመዳን ውስጥ ደግሞ የበለጠ የሚጠነክሩ ዒባዳዎች አሉ ለምሳሌ ያክል ቂያም الليل መስገድ በሌላ ጊዜም የተወደደ ቢሆንም ረመዳን ውስጥ ግን ለአላህ Subhanahu Wa Ta'ala ብሎ እየሰገዱ ማደርን ነብዩ ሰለላሁ ዐለይሂ ወሰለም فيما رواه الإمامان من قام رمضان إيمانا واحتسابا غفر له ما تقدم من ذنبه ብለው ተናግረዋል የረመዳንን ምሽት በመቆም ያሳለፈ ሰው ለአላህ በመስገድ ያሳለፈ ሰው غفر له ما تقدم من ذنبه ያለፈው ወንጀሉ በአጠቃላይ መሐርታን ያገኝለታል አሉ ሰለላሁ ዐለይሂ ወሰለም የአላህን መሐርታ ምንፈልግ ከሆነ የረመዳንን ሌሊቶችን ለአላህ እየሰገድን ማሳለፍ አለብን ማለት ነው ሱና ነው የሚሉ ሰዎች አሉ ነዓም ሱና ነው ሱና ሆኖም ግን ሱና ከሱና ይለያል ሱና ከሱና በላጭነት አለው ረመዳን ውስጥ የሚሰገደው ሰላት ግን በጣም ጠበቅ ያለ ሱና ነብዩም ሰለላሁ ዐለይሂ ወሰለም እንድናጠብቀው ከነገሩን ሱናዎች መካከል አንዱም ነው ማለት ነው ከዚሁ ጋር ተያይዞ ትላልቅ የኢስላም አኢማዎች የሚባሉት ሙሐዲሶች እንደነ አቢ ዳውድ እንደነ ኢማሙ ትርሚዚ ኢማሙ ነሳኢ ኢብኑ ማጃህና ኢማሙ አህመድ ያስተላለፉት አንድ ሐዲስ አለ የዘገቡት ሐዲስ አለ ያ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ሐዲሱ የአቡ ዘር አልጊፋሪ ሐዲስ ነው من قام مع الإمام حتى ينصرف كتب الله له قيام ليلة ኢማሙ ለሶላት ተራዊህ ቆሙ አላሁ አክበር ብሎ ከጀመረበት ጊዜ ጀምሮ ከኢማሙ ጋር ሶላታቸውን ያሳለፉ من قام مع الإمام ከኢማሙ ጋር ቆሞ ያሳለፈ ሰው حتى ينصرف ኢማሙ ተራዊሁን አጠቃላይ እስከሚጨርስ ድረስ كتب الله له قيام ليلة አላህ Subhanahu Wa Ta'ala ይህ ባሪያኮ ምሽቱን በአጠቃላይ እንደቆመ ለኔ እየሰገደ ነው ያሳለፈው በሚለው ነው አጅሩን የሚይዝለት አሉ ሰለላሁ ዐለይሂ ወሰለም አንተ የምትሰግደው 40 ደቂቃ 50 ደቂቃ በዛ ከተባለ 1 ሰዓት ተኩል ነው 1 ሰዓት ተኩል ብቻ ሰግደክ ለሊቱን በአጠቃላይ ምሽቱን በአጠቃላይ እየሰገዱ እንዳደሩ ሰዎች አላህ Subhanahu Wa Ta'ala አጅርህን ይጽፍልሃል ማለት ነው ይሄንም እንዳማግኘት ደግሞ በቀልድ አይደለም የሚገኘው እሱ ምንድነው መስፈርት አለው የመጀመሪያው ከኢማም ጋር መጀመር ከኢማሙ ጋርም መጨረስ ነው ማለት ነው አንዳንድ ወንድሞቻችን ላይ የሚታዩ ቸልተኝነት አሉ ከነሱ መካከል አንደኛው 4 ረካዓ ብቻ ሰግዶ አቋርጦ መውጣት 8 ረካዓ ብቻ ሰግዶ ዊትሩን ትቶ መውጣት አንዳንድ ወንድሞች በሚያሳዝን መልኩ ዊትሩን ቤት ገብተውም አይሰግዱም ቤት ገብተው በዚያው ይተውታል ማለት ነው እነኚህ ነገሮች በሸሪዓው እንዴት ነው የሚታዩት በሸሪዓው የሚታዩት ከሐዲሱ የምንረዳው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹን የሚያስረዱት አንድ ባሪያ ሙሉ ሌሊቱን እንደቆመ የሚታሰብለት ከኢማሙ ጋር ጀምሮ ከኢማሙ ጋር ሲጨርስ ነው ስለዚህ ወንድሞቼ ሰላታችንን ሙሉ አጅሩን የምንፈልግ ከሆነ ሌሊቱን ሙሉ ቆሞ እንዳደረሰው የምንፈልግ ከሆነ አጅሩን ከኢማሙ ጋር ጀምረን ከኢማሙ ጋር መጨረስ አለብን ማለት ነው ያቋረጠ እንደሆነ ሰላተል ዊትርን ትቶ የወጣ እንደሆነ ሰላቱን 4 ረካዓ ብቻ ሰግዶ የወጣ እንደሆነ አሁን ላይ የተለመደው ኢማሞች ይቀያየራሉ 2 3 4 ኢማሞች ማሰገድ እየተለመደ መጥቷል አሁን ያ ነገር ሲከሰት አይ አንድ ኢማም እኮ ጀምሬ ጨርሻለሁ ከአንድ ኢማም ጋር ላ ኢማም ሲባል ያንን ሰላት ሙሉ በሙሉ حتى ينصرف ነው የተባለው ሰላቱን ጨርሶ እስከሚወጣ ድረስ ከሰላቱ እስከሚወጣ ድረስ ነው የተባለው ኢማሙ ቢልአስል አንድ ኢማም ነበር የሚያሰግደው አሁን ላይ ግን ሰዎች እንዳይደክማቸው በሚል ድምጾችን ለመቀያየር ነሻጣ ለመጨመር በሚል ነው 2 3 ኢማም የተደረገው ማለት ነው ከነሱ ጋርም ሲታሰብ ከአንድ ኢማም ጋር ብቻ ሰግዶ መጨረስን ሳይሆን ሙሉ ሶላት ተራዊህን ሰግዶ መጨረሱ ነው የሚታየው ይሄንን ነገር በደንብ አድርገን ቸለተኛ ባንሆንበት የተሻለ ነው የሚሆነው በዚሁ አጋጣሚ
ዊትርን ከኢማሙ ጋር የማልሰግድበት ምክንያት እኮ ቤት ሄጄ የምጨምረው ሰላት ስላለኝ ነው የሚል ወንድምና እህት ካሉ ደግሞ ምን ታደርጋላችሁ መሰላችሁ? ኢማሙ 3 ረክዓ የዊትር ረክዓ መስገድ ሲጀምር 2 ረክዓ ጨርሶ 1 ረክዓ ይቀጥላል አይደል? የመጨረሻውን አሊያም ደግሞ 3ቱንም ባንድ ላይ ይሰግዳል አይደል? 3ኛው ረክዓ ኢማሙ አቁሙ አተህያ ጨርሶ አሰላሙ አለይኩም ሲል ቆማችሁ 1 ረክዓ ተጨምሩበትና ዊትር የሆነውን ሸፍዕ ታደርጋላችሁ። ከዚያ በኋላ ቤት ገብታችሁ ደግሞ መጨመር የምትፈልጉትን ትጨምራላችሁ ማለት ነው። ስለዚህ ወንድሞችና እህቶች የሰላት ተራዊህን ነገር ቸለተኛ ባንሆንበት የተሻለ ነው። ሰላታችንን ከኢማሙ ጋር ጨርሰን ከኢማሙ ጋር ጀምረን ከኢማሙ ጋር መጨረስ እናዘውትር፣ ባህሪያችን እናደርገውላችኋለሁ። ምክንያቱም የዘንድሮዋ ረመዳን የመጨረሻዋ ረመዳናችን ልትሆን ትችላለችና አላህ ሱብሓነሁ ወተዓላ ከረመዳን ተጠቅመው እሱ ፊትም በመልካም ምንዳ ከሚመነዱ ባሮቹ ያድርገንላችኋለሁ። ኢን አሰብቱ ፈሚን አላህ ወኢን አኽጣእቱ ፈሚን ነፍሲ ወሚነ ሸይጣን ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።